ጤና ይስጥልኝ ዶክተር ቢኒ ነኝ። ብዙዎቻችሁ በውስጥ መስመርና በአስተያየት መስጫ ሳጥን ላይ ዶክተር የወሲብ ጥንካሬና የፍቅር ህይወታችንን በተፈጥሯዊ መንገድ እንዴት ማሻሻል እንችላለን ብላችሁ ለጠየቃችሁኝ ጥያቄ ዛሬ መልስ ይዤ መጥቻለሁ። ዛሬ የምናያቸው 7 ነጥቦች ተራ ምክሮች አይደሉም። በሳይንስ የተረጋገጡና በቤቱ በቀላሉ ሊተገብሩት የሚችሉ ሚስጥሮች ናቸው። በተለይ ቁጥር 7 ላይ ያለው ነጥብ ብዙዎቻችን የምንዘነጋው ግን የህይወት አጋራችንን በሚገርም ሁኔታ ለማርካት ቁልፍ የሆኑ ሚስጥሮች ነው። እስከመጨረሻው አብራችሁን ቆዩ። ሚስጥር 1 የደም ዝውውርን የሚያፋጥኑ ወይንም ሱፐር ፉድ። የመጀመሪያው እና ዋናው ነገር የደም ዝውውር ነው። ለዚህ ደግሞ እንደ ሐብሐብ ያሉ ፍራፍሬዎች ወደር የላቸውም። ሐብሐብ በውስጡ ስትሬሊን የተባለ ንጥረ ነገር ስላለው እንደ ተፈጥሯዊ ቪያግራ ያገለግላል። በተጨማሪም ቀይ ስር የደም ስሮችን በማስፋት ከፍተኛ ኃይል ይሰጣል። ሚስጥር 2 የዚንክ ተአምር። ዚንክ ለወንድ ልጅ ሆርሞን ወይንም ቴስቶስትሮን መመረት ወሳኝ ነው። የዱባ ፍሬ እና ለውዝ በዚንክ የበለጸጉ በመሆናቸው በየቀኑ ጥቂት መመገብ የወሲብ ፍላጎትንና ጥንካሬን በከፍተኛ ሁኔታ ይጨምራሉ። ሚስጥር 3 ጭንቀት ማሸነፍ። ብዙ ጊዜ ችግሩ ያለው አካላችን ላይ ሳይሆን አእምሯችን ላይ ነው። ከፍተኛ ጭንቀት ኮርቲሶል የተባለ ሆርሞን እንዲያመነጭ በማድረግ የወሲብ ስሜትን ይገላል። በቀን ለ10 ደቂቃ ብቻ ጥልቅ ትንፋሽ መውሰድ ወይም ጸጥታ ባለው ቦታ መቀመጥ ለውጥ ያመጣል። ሚስጥር 4 የእንቅልፍ አስፈላጊነት። ሰውነታችንን ሆርሞኖችን የሚያመነጩት ተኝተን ስናርፍ ነው። በቀን ከ7 እስከ 8 ሰዓት የማይተኛ ሰው የፈለገውን ቢመገብ የጥንካሬ ችግር ሊገጥመው ይችላል። ጥራት ያለው እንቅልፍ ለተሻለ ጉልበት መሰረት ነው። ሚስጥር 5 የኬግል እንቅስቃሴ። ይህ ስፖርት ለወንዶችም ለሴቶችም እጅግ አስፈላጊ ነው። የዳሌ አካባቢ ጡንቻዎች በማጠናከር የወሲብ እርካታና የቆይታ ጊዜ ለመጨመር ይረዳል። በቀላሉ የሽንት መፍሰስ እንደ መቆጣጠር አይነት እንቅስቃሴ በማድረግ ማንኛውንም ቦታ ሊሰሩት ይችላሉ። ሚስጥር 6 ዝንጅብልና ማር። ይህ ጥንታዊ ግን ውጤታማ መፍትሄ ነው። ዝንጅብል የደም ዝውውርን ሲጨምር፣ ማር ደግሞ ፈጣን ኃይል ይሰጣል። በየቀኑ ጠዋት 1 ማንኪያ ማር በዝንጅብል ጋር መውሰድ ጉልበቶን ያድሳል። ሚስጥር 7 ሚስጥራዊው ቪታሚን ዲ ዘ ሰን ቪታሚን። ይህ ነው ብዙ ሰው የማይገነዘበው። ጥንታዊ ጥናቶች እንደሚያሳዩት ቪታሚን ዲ በሰውነት ውስጥ ሲያንስ የወሲብ ፍላጎት ይቀንሳል። በቀን ለ15 ደቂቃ ለፀሐይ ብርሃን መጋለጥ ወይንም የቪታሚን ዲ ምግቦች መውሰድ የፍቅር ህይወቶን በሚገርም ሁኔታ ያቀጣጥለዋል። እነዚህ 7 ነጥቦች ዛሬውኑ መተግበር ይጀምሩ። በሳምንት ውስጥ ልዩነት ማየት ይጀምራሉ። ከእነዚህ ውስጥ የትኛውን መተግበር ትጀምራላችሁ? አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮው ለሌሎች እንዲደርስ ሼር በማድረግ አትርሱ። ለጤናችሁ የሚሆን ተጨማሪ መረጃ እንዲደርሳችሁ ደግማችሁ ሰብስክራይብ ማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስከምንገናኝ በጤና ቆዩልኝ። ቻው።